ሰላም ዛሬ በውቢቷ ቡልቡላ ላይ ሌላ 60 ሺህ ካሬ ላይ የተንጣለለ መንደር ውስጥ ላይ ቪላዎችን ታውንሃውሶችና አፓርትመንቶችን የያዘ መንደር ውስጥ ላይ እናሳያችኋለን። ይሄ እንግዲህ እዚህ ጋር የምታያቸው ቪላዎች ናቸው። እነዚህ እንግዲህ ከ360 ካሬ እስከ 400 ካሬ ነው ያሉት። ወደዚያው ሰው የሚኖርባቸው ቪላዎች ናቸው ወደዚህ ያሉት። ወደዚህም ቪላዎች አሉን። ስለዚህ አሁን ደግሞ ወደ አፓርትመንቱ እንሄዳለን። ታውንሃውሳችን አፓርትመንታችን ይህ እንግዲህ በጣም ቆንጆ የሆነ መንደር ውስጥ ላይ ነው እየሸጥን የምንገኘው ማለት ነው። እንግዲህ ይህ ደግሞ የምትመለከቱት ደግሞ G+2 ታውንሃውስ ሲሆን 2 ሊቪንግ ሩም አለው፣ 5 ቤድሩም አለው፣ ባዝሩሞች አሉት። አሜሪካን ስታንዳርድ የሆነ ታውንሃውስ ነው እዚህ ጋር ያለው። እንግዲህ እዚህ መንደር ላይ መጣችሁ የምታጡት ነገር የለም። አሁን ይሄ የምታዩት እንግዲህ ታውንሃውሳችን ነው። በጣም ሌክዠሪየስ የሆነ ታውንሃውስ ነው። አፓርትመንቶቻችን ደግሞ እናያለን። ይከተሉ። ይህ ደግሞ እንግዲህ በከተማችን ለየት ያለ አፓርትመንት ነው። G+3 አፓርትመንት ሲሆን ይህ ሰው እየኖረበት ያለ ነው። በወለል አንድ ቤት ሲሆን እነዚህም ደግሞ አሁን ላይ ሽያጭ ላይ ያሉት ደግሞ በአንድ አመት የምናስረክባቸው አፓርትመንቶች በወለል አንድ ቤት ናቸው። አፓርትመንቶቻችን በጣም ገራሚ ናቸው። ግራውንድ ፍሎር ላይ ባለ 2 መኝታ 105 ካሬ አለን። ፈርስት ሰከንድ ኤንድ ሰርድ ደግሞ ባለ 3 መኝታ 123 ካሬ አለን። እነዚህ እንግዲህ ሰው የሚኖርባቸው አፓርትመንቶች ናቸው። በጣም ቆንጆ የሆነ መንደር ነው። ያው እንደምታዩት ፊት ለፊትም ደግሞ ቪላዎችም አሉ። እናንተ የሚፈልጉትን ሁላ ከዚህ መንደር ላይ መጣችሁ የምታጡት ነገር የለም። ከእናንተ የሚጠበቀው ምንድነው? ይህን መንደር መጎብኘት ብቻ ነው ማለት ነው። እንግዲህ ይህ ኑሮ በሰፈሬን ቻናል ሰብስክራይብ ያድርጉ፣ የተለያዩ የሪል ስቴት መረጃዎች እንዲደርሱት ማለት ነው። ለበለጠ መረጃ ለአፓርትመንቶች፣ ለታውንሃውሶች እና ስለበለጠ ስለ ሪል ስቴት የሚጠይቁን መረጃ ካለ እታች በመናስቀምጥላችሁ ስልክ ይደውሉልን። እናመሰግናለን።